ቀን 4 የባል ቤተሰቦችና ትዳርሽ በስደት ላይ ያለሽ ጥበብ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እህቶቼ በ30 ቀናት ጉዟችን ዛሬ 4ኛ ቀን ላይ ደርሰናል። ትላንት ስለ ቁጠባና ስለ ጋራ ህልም አውርተን ነበር። ዛሬ ደግሞ ብዙ ትዳሮች የሚፈተኑበት ነገር ግን በጥበብ ከተያዘ የትዳርሽ ምሰሶ ሊሆን የሚችል ርዕስ እናነሳለን። እሱም ከባል ቤተሰቦች ጋር ያለሽ ግንኙነት ነው። ስደት ላይ ሆነሽ የባልሽን ቤተሰቦች አያያዝ ማወቅ ትዳርሽን በሩቅ ሆኖ ለመጠበቅ ትልቁ ቁልፍ ነው። እንዴት አድርጌ ነው የምቀርባቸው አቱስ እንዳይለያይ የምላድርግ ለምትሉ እህቶች ዛሬ መፍትሄዎችን ይዤላችኋለሁ። አንደኛ፣ ቀጣይነት ያለው ሰላምታ። ባልሽን ብቻ ሳይሆን አልፎ አልፎ ለእናቱ ወይንም ለእህቶቹ ደውለሽ ደህንነታቸውን ጠይቂ። ስላላችሁ ደስ ይለኛል የሚል ስሜት ይስጣቸው። ይህ ላንቺ ያላቸውን ክብር ይጨምራል። ሁለተኛ፣ በስጦታ መማረክ። ስጦታ ልብን ያርሳል። አቅምሽ በፈቀደው መጠን ለበዓል ወይንም ለተለያዩ አጋጣሚዎች ትናንሽ ስጦታዎችን በባልሽ በኩል ላኪላቸው። አረሳችንም የሚል ትርጉም አለው። ሶስተኛ፣ የባልን ሚስጥር መጠበቅ። በባልሽና ባንቺ መካከል ያለውን ችግር ለቤተሰቦቹ በፍጹም አትናገሪ። ችግራችሁን በራሳችሁ ጨርሱ። ለቤተሰቦቻችሁ ግን ሁሌም ጥንካሬያችሁንና አብሮነታችሁን ብቻ አሳዩ። እህቶቼ በስደት ስንሆን የባል ቤተሰቦችን የምናውቃቸው በወሬ ወይንም በስልክ ነው። አንዳንዴ በመካከላችሁ አለመግባባቶች ሊፈጠሩ ይችላሉ። አንቺ እዚህ ደክመሽ በምትልኪው ገንዘብ ወይንም በባልሽ ትኩረት ዙሪያ ግጭቶች ሊነሱ ይችላሉ። አስታውሺ፣ ባልሽ ቤተሰቦቹንና አንቺ መሃል ላይ ሆኖ ለማስታረቅ ሊቸገር ይችላል። አንቺ እዚህ ሆነሽ ከቤተሰቦቹ ጋር የምታደርጊው ንክኪ ጥንቃቄ ካልታከለበት ባለቤትሽ ላንቺ ያለው አመለካከት ላይ ተጽዕኖ ይፈጥራል። ስለዚህ ጠቢ መሆን ይገባሻል። እህቴ፣ የባልሽ ቤተሰቦች የትዳርሽ አካል ናቸው። እነሱን መውደድ ባለቤትሽን እንደማክበር ይቆጠራል። ዛሬ አንድ ተግባር ልስጣችሁ። ዛሬ ካልደወላችሁ ቆየት ላለ የባልሽ የቅርብ ቤተሰብ ለምሳሌ ለእናቱ ደውለሽ እንዴት ናችሁ ባያቸውና ውጤቱን እዩ። ነገ ደግሞ በትዳር ውስጥ ራስን መንከባከብ፣ ለራስሽ ጊዜ መስጠት በሚል ለጤናሽና ለውበትሽ የሚል ርዕስ ይዤ እመጣለሁ። ቪዲዮውን ላይክ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።